Luxury. መቼም እዚህ ድረስ የጠራችሁ ልጄ ልትሰጡ ነው አይደል? ወይስ ሌላ ነገር አቀዳችሁ ነው? ትዕግስቴን አታስጨርሽኝ ቤዛ። ልጄን መልሽልኝ። በጣም ታስፈልገኛለች። የእሷን ብታጣ ያንተን ብታጣ ደግሞ የኔንም ልጆች አታጣቸውም። ልጁን ያጣ ሰው ደግሞ በሰው ልጅ ይቀናል። ያ ቅናት ወደ በቀል ተቀይሮ ደግሞ የጥፋት ሰይፏን መምዘዙ አይቀርም። አንቺ ግን ማልፈልገውን ነገር እንዳደርግ እንዳታረግ። እባክህ ማንንም አታስፈራራም። ልጄ የት እንዳለች ንገረኝ። ልጄ የት እንዳለች ተናገር። ስርዓት ነግሬሻለሁ። ምንም ስነ ስለ ምንድነው? እኔ እረስቸው እዚህ እንደሆነች አልነገርኩህም ለካ። አቡ አንቺ ያምሻል እንዴ? ምንድነው የምትሰሪው? ልነግርህ ነበር እኮ። ልነግርህ ነበር ትያለሽ? እኔ እኮ እሷን አጥቼ ነው ስንከራተት የነበረው። እስቲ ተረጋጋ በእናትህ። እንዴት አድርጌ ነው ማምናችሁ? እናትየዋን ከመንገዳችን ዞር አድርገናታል ማለት የት ነው ያለሁት? ዮናስ ነኝ ቤዚ። ዮናስ ነኝ እኮ። ዮናስ ማ? ተሾመ እሺ ይኸውልህ ዮናስ፣ አንተን እንግዲህ ወደዚህ ያስጠራሁህ ቤዛን ወደዚህ ባታመጣትም ከሌሎቹ በተሻለ መልኩ እሷን በመርዳት ላይ ስላለን ያስጠራሁህ። ወደልስ ብንሄድ ምን አገባሻች? ከአሁን በኋላ ትንፍሽ እላለሁ ብትይ ዋሺ። ለፌቨን ስላልነገርኩት እንዳትጨነቅ ብዬ ነው። እኔ አይደለሁ አባትሽ? ፌቨን ምን አገባት? ንገሪኝ እስኪ። እኔ ነኝ አይደል አባትሽ? ከአሁን በኋላ ትንፍሽ እንዳት ቀጥ ብለሽ እሺ። ዶክተር ምን ማለት ነው? ምን እያልከኝ ነው? ምን ማለት ነው? ከዚህ በኋላ ምንም ነገር ማስታወስ አትችልም ማለት ነው?
በመጀመሪያ ደረጃ ዮናስ ተረጋጋ። ይሄ ነው በማንለው ምክንያት የመርሳት ችግር ገጥሟታል እና በቃ ምንም ነገር ማድረግ አይቻልም እዚህ ሀገር ወይም ውጪ? ይኸውልህ አሁን ላይ ምንም ማድረግ አንችልም። ይኸውልህ ዶክተር የወጪው ውድ መሆን አሳስቦ ከሆነ ንገረኝ፣ እኛ ከየትም ብለን እናሳክማታለን። እባክህ ዶክተር። እንደዛ አይደለም ዮናስ፣ አሁን ላይ ምንም ማድረግ ስለማይቻል። እሺ አመሰግናለሁ። እኔ የምለው ዮናስ፣ ቅድም ያ ስሙን ጠራችሁ ያልከኝ ማን ነው? ባለቤቷ ነው። ኦኬ እሺ፣ ታዲያ አንተስ ምን ሆነ? እኔው ወንድምና እህት በለ ማለት ያው አብረን ያደግነው ነበር ማለት። አሁንማ ከየት ይመጣል? አልገባኝም። ሰማው እኮ ስለ ሆስፒታሉ በጣም ነው የሚያሳዝነው። መቼ ትወጣለች አሉ? እውነት ነው። ያው ፈጣሪ አለ፣ በቃ አትጨነቁ፣ ፈጣሪ ያውቃል። አለመጨነቅ ብቻልም እኮ እንጨነቅ። እና አሁን የት ሆነሽ ነው? ወይ ካልሆነ ልሸኝሻ? ከሰፈር ይወጣ። በቃ እኔ አደርስሻለሁ፣ ችግር የለም፣ ጠብቂ። በቃ እሺ፣ መውጫው ጋር ጠብቂ። እሺ፣ መጣ የኔ መቤት መጣ። ስሙን የጠራችውን ሰውዬው የጠየቁ አንደኛ እሷ የማስታወስ እንትኑ ቶሎ እንዲያፋጠነው ፍንጭ ከሰጠን ብዬ ነው። ዶክተር እሱን ማስታወሷን እንዴት አየው? ትውስቷን ያጣችበትን መንገድ ስላላወቅን ያስታወሰችበትን መንገድ ደግሞ ለማወቅ ይከብደናል። ያው ሳይንሱ እንደሚለው ደግሞ ከሆነ አንዳንዴ ትውስታ የሚያስቀምጠው አእምሯችን ክፍል ከተጎዳ ለማስታወስ ይቸግረናል። እንዴት? በቀላል አማርኛ ለማስረዳት ያክል የተጎዳ አእምሯችን ክፍል እንኳን የፈለገ ቢጎዳ እንኳን ማንረሳቸው ትዝታዎች አሉ። ለምሳሌ አሁን ሰርግ ሊሆን ይችላል፣ ሐዘን፣ የተለያዩ ደስታዎች፣ ሰርፕራይዞች፣ ስጦታዎች፣ በይበልጥ ደግሞ በባልና በሚስት መካከል ያሉ ግንኙነቶች። አሁን እንደዚህ ነው ብዬ የማልነግርህ ማለት ነው። ተሾመ ምንም ባለቤቷ ቢሆን እንኳን አንድም ቀን ልቧ ላይ የሚቀር ደህና ነገር አድርጎላት አያውቅም። ይኸው አሁን እንኳን እዚህ ታማ ተኝታ በስልክ እንኳን ደውሎ መች ጠየቃት? እንግዲህ ምንም ማድረግ አይቻልም። በክፉም ይሁን በደግ ቤዛዊት የምታስታውሰው ብቸኛ ሰው እሱን ነው። ካሰብነው በላይ ጤናዋ እንዲሻሻል ከፈለግን ያው እሷን መደገፍና እሷን ማበረታታት ብቻ ነው የሚጠበቅብን። በተረፈ እንግዲህ በርታ፣ አይዞህ ዮናስ። እሺ ዶክተር፣ አመሰግናለሁ። ዶክተር፣ ከህግ ጋር በተያያዘ ጉዳይ መረጃ ካስፈለገ ልጠይቅህ እችላለሁ? አዎ፣ ኤኒታይም። አመሰግናለሁ በድጋሚ። ኦኬ። ወይ ለምን ትንሽ ቆይታ አደውለት? ለምን ነው የምቆየው? ምን ስሰራ ነው የምቆየው? ንገሪኝ እስኪ። ያው ስራ ላይ እኮ ነው ብዬ እኮ ነው። ምን ስራ አለው? በየመንደሩ እየዞሩ ህፃናት መለቃቀም ነው ስራ? ይልቅ አንቺ ቆመሽ ከምታይኝ እዚህ ስራ ስሪ። ምን ለስራ? ስልኩን ያስከው እኮ አንተ ነህ። እና ቢይዘውስ? የሚጠጣ ነገር አያስፈልገኝ? ሂጂ የሚጠጣ ነገር አምጪልኝ።
ባለፈው ሰጂ እያልኩሽ ነበር እኮ በቃ በስልክ ብቻ አውርተሽ ቀራሽ። አው ያው ያለንበትን ሁኔታ ታውቂለ። በጣም ይቅርታ ከዱባይ ድረስ አስመጥቼክ። አረ ምንም ችግር የለው። ያው ያንቺው አይደለ በፈለግሽው ሰዓት መውሰድ ትችያለሽ። በጣም አመሰግናለሁ። እንዴት ነው ታዲያ ልጅቷስ ህመሟ ቀለል አለላት? ያው ደህና ናት፣ ፈጣሪ ያውቃል። እንግዲህ ይሄድ እናውራ። እሺ ወይዬ ጽዬ የታባህ ነው ያለው አንተ? እዚሁ ነው ያለሁት። ፈለግሽኝ? አንተ እንኳን ደውዬልህ አይደለም ገና ስተነፍስ አይደል እንዴ አቤት ብለህ የምትመጣ? በጣም ልክ ነው የኔ እናት በጣም። ምን ዛሬ ደግሞ ምንድነው እንኳን ተከርሳ? አረ ምንም እዚሁ አካባቢ እኮ ነኝ። ልምጣ? ቆይ ስልክህን ምን አባህ አድርገው ነው እነዛ ለቃቃሚ መንደር ወንበዴዎች እኔ ጋር የሚደውሉት? ስልኬ እኮ ክፍት ነው። ለምን አንቺ ጋር ደወሉ? ይሄኛውን ማን አባለ? ያኛውን ስራ የምትሰራበትን ሲም ካርድ ነው ያልኩ። አረ አለ ባትሪ ምናምን ይሆናል። ምናምን ይጥፋ። አሁን ቀጥ ብለህ ና ቶሎ። እሺ ጻዬ፣ እሺ እናቴ ና። እንዴት ነሽ ዱ? አይ ደህና ነች። ለክፉ የሚሰጥ ነገር የላት። ሃዩን ሃይ ቤዚ፣ የት ጠፍተህ ነው እስካሁን? አለሁ እኮ እዚሁ ውጭ ነበርኩ። እዚህማ አልነበርክም። አሁን ነው የመጣሁት። ደህና ነሽ? በጣም ይቅርታ ፌብዬ፣ የግድ ስለሆነብኝ ነው። ችግር የለም አልኩህ እኮ። ካልሆነ ወይ የትራንስፖርት ልስጥሽ እንዴ? የራይድ ልስጥሽ? አረ አያስፈልግም፣ ወክ አደርጋለሁ። ይቅርታ፣ በእውነት በጣም ይቅርታ። እሺ ልጅ በቃ ዞራቶ ይቺ
ይሄ ነው እንዴ ስራ ፈት? ማን ነው? ይሄ አንድ ስራ ፈት አለ። እናታነሳው ወድጄ ነው ማነሳው። ያ ናቴ የተባለ ጅብ እስኪደውል ድረስ ሌላኛውን ጅብ ላውራ። ሄሎ አንቺ እዚህ ቁጭ ብለሽ ጆሮ እየጠባሽ ነው? ይዝግናው ዛሬ የሌለ ሎተሪ ወጥቶላል። ምንድነው መጣው? እንደዚህ በቀላሉ ብነግርህ እኔ ምንኛ ደስ ባለኝ ነበር። ምንድነው የምትነግረኝ? ስማ፣ በጭስ ያበደ ጠላ ትጋብዘኛለህ? በእርጋታ የማወራ ጉዳይ ነው፣ በስልክ አይደለም። በጣም ጥሩ። በቃ ጥሩ፣ እደውልልሃለሁ። በጣም ጥሩ። ስልክህን እጠብቃለሁ። ዶክተሩ ይንገር የሚሉት ምን